ሉቃስ ወንጌል ምዕራፍ 11 ላይ እናወጣለን። ሐሳቡን እንደምታዩት ስለ እግዚአብሔር መንግስት ነው የምንመለከተውና መንግስትህ ትምጣ በሚል ነው። በቃ ይሄ ነው መሪ ጥቅሳችን የዚህ ዓመት መንግስትህ ትምጣ። እግዚአብሔር ይባረክ። አሜን። ይሄ ጸሎት ነው። እንዴት ጸሎት እንደሆነ ከእግዚአብሔር ቃል አሳያችኋለሁና መሄድ የምንችለውን ያህል አብረን እንሄዳለን። ጌታ ይባረክ። እዚህ ላይ ማቴዎስ 6:10 ሴም ወርድ ነው የተጻፈው፣ ግን ሉቃስ 11 ላይ ያለውን አነባለሁ። እኔ ከሉቃስ 11 ካለው ሐሳብ ላይ አነባለሁ። እንደዚህ ይላል፣ እርሱ በአንድ ስፍራ ይጸልይ ነበር። ስለ ኢየሱስ ነው የሚናገረው። እርሱ በአንድ ስፍራ ይጸልይ ነበር። በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸው። ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተናም አታገባን። እግዚአብሔር ይባረክ። አሜን። ከክፍሉ እንደምንረዳው ጌታ ኢየሱስ ክርስቶስ ሲጸልይ ነበር። እግዚአብሔር ይባረክ። እሱም በአንድ ስፍራ ሲጸልይ የአራቱን የወንጌል መጽሐፍት ስታነቡ አንድ የምታዩት ከክርስቶስ ኢየሱስ ሕይወት የምታገኙት አንድ ትልቅ ነገር እንደ ልማዱ ይጸልይ ነበር ይላል። ኢየሱስ የመጸለይ ልማድ ነበረው። እግዚአብሔር ይባረክ። አሜን አሜን። ኢየሱስ የመጸለይ ልማድ ነበረው። በቃ ልምዱ አንዱ ልማዱ በቃ ሊሰበርለት ያልቻለ በቃ ቀንበር የሆነበት ነገር ቢኖር ጸሎት ነው። እግዚአብሔር የተባረከ ይሁን። አሜን። በቃ ልማድ አለው ኢየሱስ። ቀኑን ሙሉ በቃ ቢዚ ሆኖ ውሎ ማታ ይተዋቸውና ወደ ተራራ ብቻውን ሄዶ ከጌታው ጋር ያሳልፋል። እግዚአብሔር ይባረክ። ጌታ እኮ ነው፣ ኢየሱስ ክርስቶስ ነው፣ ግን ይጸልይ ነበረ። እግዚአብሔር ይባረክ። በዙሪያው ያሉ ሰዎች ይቀኑበታል። በዙሪያው ያሉ ሰዎች በጣም ምን አለበት እንደሱ በሆንን ይላሉ። እግዚአብሔር ይባረክ። አሜን። የጸሎት ሰዎች በዙሪያቸው የጸሎት ሰዎችን የሚያስነሱት እግዚአብሔር ይባረክ። አሜን። ኢምፓክትድ ይሆናሉ በዙሪያቸው ያሉ ሰዎች። እነዚህ ሰዎች ደቀ መዛሙርቶቹ ወደ ኢየሱስ ክርስቶስ መጥተው እባክህ አስተምረን እንዴት እንደምንጸልይ። እግዚአብሔር ይባረክ። አሜን። እነዚህ ሰዎች ለረጅም ዘመን ሪሊጂየስ የነበሩ ሰዎች ናቸው፣ አይሁዶች ናቸው። ብዙ ነገር የቤተ መቅደስ ነገር ያውቁታል። ግን እዚህ ጋር መጥተው አንድ የማናውቀው ነገር ባንተ ውስጥ አይተናል። እግዚአብሔር ይባረክ። አንድ ልዩ ነገር ባንተ ውስጥ አይተናል። እሱም በቃ ሪል የሆነ ከእግዚአብሔር ጋር በቃ በፌሎሺፕ የተሞላ የሆነ የእግዚአብሔር የሆነ ነገር የሚለቀቅበት የጸሎት ህይወት አለ። እግዚአብሔር ይባረክ። ያንን ደግሞ ካንተ እንፈልጋለን። እግዚአብሔር የተባረከ ይሁን። አሜን። አስተምረን፣ ህይወትህን አካፍለን፣ ህይወትህን ሼር አድርገን። እግዚአብሔር የተባረከ ይሁን። አሜን። ከዛ ስትጸልዩ እንደዚህ በሉ ብሎ ነገራቸው። ሁሉ ጊዜ አንዳንድ ጊዜ በልምድ የጸሎት መዝጊያ የምናረጋውን የፕሮግራም መዝጊያ የምናረጋውን ኢየሱስ ክርስቶስ ግን ፕሮግራም መዝጊያ አድርጎ አይደለም የሰጠው። እግዚአብሔር ይባረክ። አሜን አሜን። የሰጠው ኢየሱስ በጣም ዲፕ የሆነ ሚኒንግ ያለው ነገር ነው የሰጣቸው። እግዚአብሔር ይባረክ። እንዲህ ብላችሁ ጸልዩ አላቸው። አሜን። እና ይሄንን የጌታችን ጸሎት የምንለውን ጸሎት ጌታ ኢየሱስ አስተማራቸው። እዛ ውስጥ ግን ምን አላቸው? መንግስትህ ትምጣ በሉና ጸልዩ። እግዚአብሔር ይባረክ። መንግስት ትምጣ ምንካፈለው ቃል አይደለም። መንግስት ትምጣ ምን ጸልየው ጸሎት ነው። እግዚአብሔር ይባረክ። አሜን። እስቲ መንግስት ትምጣ በሉ። ተካፍለ ነው የምናቆመው ቃል አይደለም። በሉልኝ። ተካፍለ ነው የምናቆመው ቃል አይደለም። እግዚአብሔር ይባረክ። መንግስት ትምጣ ምንድነው? ጸሎት ነው። እግዚአብሔር ይባረክ። ይሄ ሐሳብ የፈለቀው ለጸሎት ካለ ረሃብ ነው፣ ለጸሎት ካለ ጥማት ነው። እግዚአብሔር ይባረክ። አሜን። we need በቃ መማር እንፈልጋለን። ሐዋርያቶች አንዱ በጣም የሚገርማችሁ ልባቸው ቲቻብል ሀርት ነው። መማር የሚፈልግ ልብ ነው ያላቸው። በሁሉ አቅጣጫ ወደ ኢየሱስ ክርስቶስ ለመማር ነው የሚቀርቡት። እግዚአብሔር ይባረክ።
አንድ ጊዜ አጋንንት ማስወጣት አቃታቸውና ከተራራ ሲወርድ ኢየሱስ በቃ ሰውየው አባትየው ልጁን ይዞ ነበር የመጣው በቃ ወደ ደቀ መዛሙርት አመጣናቸው ግን እነሱ ሊያስወጡልኝ አልቻሉም እባክህ እርዳኝ ብሎ ሲጮህበት ኢየሱስ ተቆጣቸው ከማያምን ትውልድ ጋር እስከመቼ ሄዳለሁ አለና ኢየሱስ አጋንንቱን አስወጣው ግን በጣም የሚገርመኝ ነገር ደቀ መዛሙርቶቹ ኢየሱስ ብቻውን ሲሆን መጡና ምን አሉት ይላል እኛ ልናወጣው ያልቻለው ለምንድነው እስቲ ቲቻስ እግዚአብሔር ይባረክ አሜን አስተምረን እስቲ ለምንድነው እዚህ ጋር እምቢ አለን ጌታ ይባረክ አሜን ስለ ዘሪው ምሳሌ አስተማራቸውና ህዝብ ሁሉ በምሳሌ ተደንቆ ምሳሌውን ብቻ ሰምቶ ሄደ ይላል መጽሐፍ ቅዱስ ግን ኢየሱስ ብቻውን በሆነ ጊዜ ደቀ መዛሙርቶቹ ወደሱ መጡና ምንድነው የምሳሌው ሚስጥር እግዚአብሔር ይባረክ አሜን ተማሪዎች ናቸው ልባቸው ከጌታ ለመማር የተዘጋጀ ነው እግዚአብሔር የተባረከ ይሁን teachable heart ስለዚህ እዚህም ጋር በዛ ልብ ነው ተው ባክህን ደቀ መዛሙርቱን ዮሐንስ አስተምሯቸዋል አንተም ባክህ ስለ ጸሎት ምን አርገን አስተምረን እግዚአብሔር ይባረክ ከዛ ጸሎቱን አስተማራቸው እዛ ውስጥ መንግስትህ ትምጣ እግዚአብሔር ይባረክ አሜን እና ኢየሱስ የመጣው እዚህ ጋር ደብተሩን ብታዩት ከላይ የምንመለከተውን ጸሎት ያስተማረው ኢየሱስ ክርስቶስ ነው የጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ከቃሉ ስናጠና ኢየሱስ ኦሬዲ በነበሩ ሃይማኖቶች ላይ ሌላ ሃይማኖት ለመጨመር አይደለም የመጣው ጌታ በመጣበት ወቅት ፈሪሳውያን ሰዱቃውያን ጻፍት እንዲሁም ሌሎች የሃይማኖት ድርጅቶች ነበሩ ይሁን እንጂ በሃይማኖተኝነት ሰዎች ወደ እግዚአብሔር ሐሳብ መድረስ አልቻሉም ሰዎች በሃይማኖተኝነት ወደ እግዚአብሔር ሐሳብ መሆን አይችሉም መድረስ አይችሉም ሰዎች ወደ እግዚአብሔር ሐሳብ የሚደርሱት እንደዚህ በጸሎት ልብና በጸሎት መንፈስ ወደ እግዚአብሔር ዙፋን ቀርበው እግዚአብሔር ይባረክ የእግዚአብሔር ልብ መካፈል ሲችሉ ብቻ ነው ጌታ ይባረክ አሜን አሜን ታዲያ ኢየሱስ ክርስቶስ የመጣው ለምንድን ነው ስብከቱስ ምን ነበር ስለ እግዚአብሔር ምን አስተማረ እንዴትስ የእግዚአብሔርን ሐሳብና የእግዚአብሔርን ልብ ገለጠ ስንል ጌታ ያስተማረው ስንት ነገር ነው አንድ ነገር ነው እግዚአብሔር ይባረክ ከዚህ ከዛሬ ጀምሮ እንድታነቡ እንትን አረጋቸዋለሁ ኢንከሬጅ አደርጋቸዋለሁ አራቱን ወንጌሎች አንብቧቸው ጌታ ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሁሉ ይዋቸው ኢየሱስ በምድር ላይ በነበረበት ጊዜ በዚያች 3 ዓመት ተኩል ውስጥ ያስተማረው አንድ ነገር ነው እሱም የእግዚአብሔር መንግስት ነው እግዚአብሔር ይባረክ አሜን የእግዚአብሔር መንግስትን ያስተማረው በየከተማው በየገጠሩ እየዞረ ይናገር የነበረው ያስተምር የነበረው ይሰብክ የነበረው ስለ እግዚአብሔር መንግስት ነው እግዚአብሔር ይባረክ ኢየሱስ ሌላ ስብከት አልነበረው አዎ ኢየሱስ ስለ ጸሎት አስተምሯል አዎ ኢየሱስ ስለ ጾም ጸሎት አዎ ኢየሱስ ስለ ብዙ ነገሮች አስተምሯል ግን ያስተማራቸውን ትምህርቶች ጠቅላላ ስትመለከቱ ከኪንግደም ኮንሰፕት ነበር በዚያ ኮንቴክስት ውስጥ ነበር ሲያስተምራቸው የነበር በኪንግደም በመንግስቱ ሐሳብ ውስጥ ሆኖ ነው ሲያስተምራቸው የነበር እግዚአብሔር ይመስገን አሜን ከኔ ጋር ናችሁ ጌታ ይባረክ ሉቃስ 8 ምዕራፍ 8 ቁጥር 1 ላይ ማቴዎስ 4:17 እንደገና ማቴዎስ 5:13 ላይ እነዚህን ቃሎች ታነባላችሁ ቤታችሁ ሄዳችሁ እነዚህን ማንበብ ትችላላችሁ ኢየሱስ ጸሎቱ ትምህርቱ ፈውሱ ተአምራቱ በእግዚአብሔር መንግስት ዙሪያ ያተኮረ ነበር ጌታ ይባረክ አሜን አስቡ ጌታ ኢየሱስ ክርስቶስ ገና ወደ አንድ ከተማ ሲሄድ ምን የሚል ኮመን ወርድ ታገኛላችሁ መጽሐፍ ቅዱስ ላይ አጋንንቶች አወቁትና እግዚአብሔር ይባረክ የእግዚአብሔር ልጅ ኢየሱስ ዘመናችን ሳይደርስ ግዚያችን ሳይደርስ ልታጠፋን መጣ እያሉ በታላቅ ድምጽ ምን ያደርጉ ነበር ይላል እየጮሁ ከሰዎች ይወጡ ነበር ይላል ለምን መሰላችሁ በእግዚአብሔር መንግስት ነገር ውስጥና መልእክት ውስጥና ኃይል ውስጥ ነበር የሚመላለሰው ሁለት መንግስቶች አሉ የእግዚአብሔር መንግስት አለ የአጋንንት መንግስት አለ እግዚአብሔር ይባረክ ሁሉ ጊዜ የእግዚአብሔር መንግስት በኃይል ሲገለጥ የአጋንንት የዲያብሎስ መንግስት ይፈርሳል እግዚአብሔር ይባረክ አሜን በዛ መልእክት በዛ አንደርስታንዲንግ በዛ ፓወር ምን መላለስ ከሆነ አጋንንት ከፊታችን አይቆምም እግዚአብሔር የተባረከ ይሁን አሜን አሜን እግዚአብሔር ይመስገን ተአምራቱን ይው አጋንንት ያስወጣና አጋንንትን አላቸው በእግዚአብሔር ጣት የማስወጣ ቆንቁ አላቸው ኢየሱስ የእግዚአብሔር መንግስት ወደ እናንተ ምን አርጋለች
ቀርባለች እግዚአብሔር ይባረክ ሳይኑ አጋንንትን ማስወጣት ሳይኑ የእግዚአብሔር መንግስት በመካከላችሁ መሆኗ ነው ማለት ነው እግዚአብሔር ይባረክ አሜን ጌታ ይባረክ አንድ ጊዜ አገር ቤት ያለው አንድ ቦታ ገና አዲስ የተጀመረ ቸርች ውስጥ ነውና እኛ ሀገር ገና ቸርች አዲስ ሲጀመር ታውቃላችሁ ብዙ ችግር አለና እዛ ቸርች ሄጄ አዳር ጸሎት ጸልዬ በጣም ደስ የሚል አዳር አደረገን አጋንን ሲወጣ አየው ሰዎች በመንፈስ ቅዱስ ሲሞሉ አየው እና በቃ ደስ የሚል ጊዜ ነበርና ጧት አዳር ጨርሰን በሌሊት ወደ ቤት ስመለስ አንድ አባት አገኙኝ እና ከየት ነው የምትመጣው በዚህ ሌሊት ከቸርች የት ሄድክ እዚህ ቸርች እና ምን ሆነ እስቲ ያሉ ምን ሆነ ሲሉኝ ሰዎች በመንፈስ ቅዱስ ተሞሉ አጋንን ከሰዎች ሲወጡ አየው ስል በቃ የእግዚአብሔር መንግስት በዛ ስፍራ ነው ብለውኝ አለፉ ክርስቲያን ናቸው እና አልገባኝም ያን ጊዜ በኋላ ግን ገባኝ እግዚአብሔር ይባረክ አሜን አሜን የእግዚአብሔር መንግስት ባለበት ስፍራ እግዚአብሔር የተባረከ ይሁን አሜን አጋንንቶች መቆም አይችሉም ተአምራት ይሆናል እግዚአብሔር ይባረክ አሜን ምክንያቱም ስለ እግዚአብሔር መንግስት ነው ያወራን ያለነው ጌታ የተባረከ ይሁን አሜን ስለዚህ ጌታ ኢየሱስ ክርስቶስ የሚያደርጋቸው ተአምራቶቹ ጠቅላላ ከዛ አኳያ ነው ያሉት እግዚአብሔር ይባረክ በቃ ኃይል የሚሆንለት ኢየሱስ የሚያደርጋቸው ነገሮች በእግዚአብሔር ኃይል የሚያደርግበት የነበረው የኢየሱስ ዓላማው ሚሽኑ ምን ነበረ በቃ ያጋንንትን መንግስት ምን ማድረግ ነው ማፍረስ ነው የዲያብሎስን ስራ ያፈርስ የእግዚአብሔር ልጅ ኢየሱስ ምን ሆነ ይላል መጽሐፍ ቅዱስ ተገለጠ እግዚአብሔር ይባረክ አሜን የማንን ስራ ሊያፈርስ የዲያብሎስን እስቲ በሉት የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ለዛ ነው ጌታ የተገለጠው መንግስቱን ሊያፈራርስ እግዚአብሔር የተባረከ ይሁን አሜን ጌታ የተባረከ ይሁን ስለዚህ ለክርስቶስ የእግዚአብሔር መንግስት መልእክቱ ነበር ተልእኮ ነበር ጥማቱ ነበር ዓላማው ነበር እግዚአብሔር ይባረክ አሜን መልእክቱ ነበር እግዚአብሔር የሰጠው መልእክት ያ ነበር በቃ እና እየዞረ የሚሰብከው መልእክት ይሄ ነበር ከእግዚአብሔር የመጣው መልእክት እግዚአብሔር ይባረክ ተልእኮ ነበር የተላከበት ሐሳብ ማለት ነው አሳይመንቱ ጥማቱ ነበር ኢየሱስ በጣም ፓሽኔት ነበር ለእግዚአብሔር መንግስት እግዚአብሔር ይመስገን አንድ ቦታ ሄዶ የእግዚአብሔር የመንግስቱ ስራ ካልተሰራ ምግብ እንኳን አይበላም ታውቃላችሁ አይደል ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ተራበና ደቀ መዛሙርቶቹ ምግብ ሊያመጡ ሄዱ ይላል ከዛ ያችን ሴት አገኛትና ከዛች በሰማሪያ ከነበረች ሴት ጋር ተነጋገረ ብዙ እና እያወሩ ያለ ደቀ መዛሙርቶቹ ምግብ ተሸክመው መጡና ና መምህር እንብላ ርቦህ የለ ባሉት ጊዜ ምን አላቸው ይላል የኔ መብል አላቸው የላከኝን ፈቃድ መፈጸም ነው አላቸው ጌታ ይባረክ የኔ መብል እንዴ ቅድም ርቦ ምግብ አንጡ ብለህ አይደል እንዴ ላከን ምን ቀየረ ሐሳብን የኔ መብል የላከኝን ፈቃድ መፈጸም ነው እግዚአብሔር ይባረክ እዛጋ የመንግስቱ ስራ እየተሰራ ነበር እግዚአብሔር ይባረክ nothing interrupt እንዲያደርገው ጌታ ኢየሱስ አይፈልግም ጌታ ይባረክ አሜን አሜን አንዳንዴ ኢንተራፕሽኖችን እንፈቅዳለን ለሁሉም ነገር ይውላችሁ እግዚአብሔር መንግስት እየሰራን ቢዚ ሆነን እዚህ ጋር ሆነ ነገር ተወራ ሲባል በቃ ጭው በቃ አያችሁ ኢንተራፕሽንን አንፈቅድም ጌታ የተባረከ ይሁን የእግዚአብሔር መንግስት እየሰራን ነው እግዚአብሔር ይባረክ አሜን እኔ ይውላችሁ አንድ ነገር ገብቶኛል ስለዚህ ትምህርት መዘጋጀት ከጀመርኩ ጊዜ ጀምሮ የሆነ አንድ ቸርች የምትባል የሆነ ይሄ የቃል ኪዳን ቤተ ክርስቲያን የምትባል ቸርች ኦርጋናይዜሽን ለማሟሟቅና ብዙ ሰዎች ለማብዛት አይደለም ያለሁት እዚህ ቦታ አሜን እኔ ያለሁት የእግዚአብሔር መንግስት ልሰራ ነው ጌታ ይባረክ ፓስተር እንደዛ ነው የምታምነው አይደል ፓስተርም እንደዛ ነው አማን እንደዛ ነው የምታምነው መሪዎችን ነው እንግዲህ ጠየቅኩ ጌታ ይባረክ አሜን እንደዛ ነው ምናምነው እግዚአብሔር የተባረከ ይሁን እኔ የሰው ብዛት የሰው ጉድለት ችግር አይደለም ጌታ ይባረክ በእውነት ነው የምላችሁ የእግዚአብሔር መንግስት ግን እንሰራለን እግዚአብሔር ይባረክ አሜን በዚያም ደግሞ በቃ አጋንንትን ስራ እናፈርሳለን ዲሲር በጣም በቃ በውስጤ ከእግዚአብሔር የምጠብቃቸው ብዙ ነገሮች አሉ እግዚአብሔር ይመስገን መንግስቱን እንሰብካለን መሆን ያለበት ነገር ደግሞ መሆን አለበት እግዚአብሔር ይመስገን አሜን መጥምቁ ዮሐንስ ከክርስቶስ ኢየሱስ በፊት ነው የመጣው መጥምቁ ዮሐንስ ከክርስቶስ ኢየሱስ በፊት ሲመጣ ትንቢት እንኳን ሲነገርለት በተወለደ ጊዜ
ምንድነው የተባለለት? በቃ ጥርጊያን መንገድ የሚያዘጋጅ ሊመጣ ላለው የእግዚአብሔር ክብር ምንን የሚያዘጋጅ? መንገድን የሚያዘጋጅ። ይሄ ሲምቦሊክ የሆነ ነገር ነው። ብዙ ጊዜ በድሮ ጊዜ ነገስታት ንጉሶች ማለት ነው አሁን ፕሬዚደንት እንደምንለው ሳይሆን ነገስታቶች ንጉሶች ከአንድ ስፍራ ወደ አንድ ስፍራ ሲሄዱ መንገድ ይታጠባል፣ መንገድ ይጸዳል። መንገዱ ይሄ አባጣ ጎርባጣ የሆነው ነገር ሁሉ ምን ይሆናል? ይስተካከላል። መጀመሪያ እሱ ሳይስተካከል ነገስታት አይሄዱ። ልክ መንገዱ ከተጠረገና ከተስተካከለ በኋላ እነዚያ ነገስታት ሲሄዱ በቃ ያ መንገድ በቃ የማይነጠፍበት ነገር የለም። የሆነ ሽታው ይቀየራል፣ አካባቢው ይቀየራል። ለምን? ንጉስ ያለፈበት ነው። እግዚአብሔር የተባረከ ይሁን። አሜን። ዮሐንስ ሲመጣ በሰዎች ሕይወት ውስጥ ብዙ የነበረ ጌታ መጥቶ የእግዚአብሔርን ሐሳብና የእግዚአብሔርን ፈቃድ እንዳይፈጽም ኦብስታክሎች የነበሩ መሰናክሎች ብዙ ነበሩ። ስለዚህ መጣና የእግዚአብሔር መንግስት ወደ እናንተ ቀርባለችና ንስሐ ግቡ እያለ ዮሐንስ ይሰብክ ጀመር፣ ያጠራ ጀመር፣ ያጸዳ ጀመር። ሰዎች ብዙዎች ወደ ዮሐንስ እየመጡ ይጠመቁ ጀመር። ጥምቀታቸው ደግሞ ኃጢአታቸውንና በደላቸውን እየተናዘዙ ነው። የበደሉትን ነገር በቃ እና ስብከቱ ራሱ ዳይሬክት ያደረገ በቃ አንድ ይብቃችሁ፣ የተሰጣችሁ ይብቃችሁ፣ ሰዎችን አትበድሉ፣ ከሰዎች አትቀሙ፣ ለቀራጮች ሁሉ ከሁሉ የሰዎች አቅጣጫ ከባለስልጣኖች፣ ከህዝቡ፣ ከሃይማኖት አስተማሪዎች እየመጡ በዚህ ጥምቀት ይጠመቁ ነበር። ለምን? እየመጣ ያለ እግዚአብሔር መንግስት አለ፣ እግዚአብሔር ክብር አለ። ጌታ ይባረክ። አሜን። ኢሳይያስ 40 ላይ መሰለኝ ሲናገር ይላል በቃ ኮረብታ ሁሉ ዝቅ ይበል፣ ሸለቆ ሁሉ ከፍ ይበል፣ ከዛ በኋላ መንገዱ ይስተካከል፣ የእግዚአብሔር ክብር ደግሞ ይገለጣል፣ ስጋ ለባሽ ሁሉ በአይኑ ያየዋል ይላል። እግዚአብሔር ይባረክ። አሜን አሜን። ስለዚህ ይውላችሁ ለእግዚአብሔር ለሆነ ነገር ልባችን በሚዘጋጅበት ጊዜ የሚያልፍበት ንጉስ ነው። ጌታ የተባረከ ይሁን። አሜን። የሚያልፍበት ንጉስ ነው። እግዚአብሔር የተባረከ ይሁን። አሜን። ስለዚህ ለኢየሱስ ጥርጊያን መንገድ ለማዘጋጀት መጣ። ስብከቱ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ነበር። መጥምቁ ዮሐንስ አስቀድሞ መጥቶ ስለ ኢየሱስና በእርሱም አማካኝነት ስለሚመጣው የላቀ ህይወት ያስተምር ነበር። ዮሐንስ ወንጌል ምዕራፍ ሉቃስ ወንጌል ምዕራፍ 3 ከ3 እስከ 6 እና 16ን ታዩታላችሁ። ጌታ ኢየሱስ ክርስቶስ በመጣ ጊዜ ግን እንደዚህ አለ፣ የእግዚአብሔር መንግስት በየት ነች አለ? በመካከላችሁ ነች። እግዚአብሔር የተባረከ ይሁን። now I am here። እግዚአብሔር የተባረከ ይሁን። እኔ በመካከላችሁ ነኝ። ጌታ የተባረከ ይሁን። አሜን። አሁን ከኔ የምታገኙት ነገር ሁሉ የኪንግደም ኮንሰፕት የኪንግደም ፕሪንሲፕል ነው። በቃ በእግዚአብሔር መንግስት አሁን ውስጥ ናችሁ ያላችሁት። እግዚአብሔር ይባረክ። አሜን። ብዙዎች የእግዚአብሔር መንግስት አንደርስታንድ የሚያደርጉት ገና ሞተው የሚወርሱት መንግስት እንደሆነ ነው የሚያስቡት አይደል? የብዙዎች አመለካከት የእናንተ ምን እንደሆነ አላውቅም፣ ግን ልንገራችሁ የእግዚአብሔር መንግስት እዚህ ነች። አሁን ጌታ የተባረከ ይሁን። አሜን። የእግዚአብሔር መንግስት እዚህ ነች በሉ እስቲ የምታምኑ ሰዎች። አሜን። የእግዚአብሔር መንግስት በመካከላችን ነች። እግዚአብሔር የተባረከ ይሁን። የእግዚአብሔር መንግስት አሁን ነች። እግዚአብሔር የተባረከ ይሁን። ገና የምንሄድበት ገና የምንገባበት ብቻ አይደለችም። እግዚአብሔር ይባረክ። የስፍራን አዘጋጅቶልናል ጌታ። ኢየሱስ ተመልሶ ይመጣል። እንሄዳለን። እግዚአብሔር የተባረከ ይሁን። የእግዚአብሔር መንግስት ግን አሁን በመካከላችን ነች። ለዛ እኮ ነው መንፈስ ቅዱስ የሚነካን። አሜን። ለዛ እኮ ነው ቃሉ ነክቶን እኮ የምናለቅሰው። ለዛ እኮ ነው መንፈሱ ነክቶን እኮ ደስ የሚለን። እግዚአብሔር የተባረከ ይሁን። ለዛ እኮ ነው የምንፈወሰው። የእግዚአብሔር መንግስት በመካከላችን ነች። እግዚአብሔር የተባረከ ይሁን። አሜን። ኢየሱስ ክርስቶስ በመጣ ጊዜ ታዲያ ትልቅ አንዱ በጊዜው ይገዳደረው የነበረው ግንብ ሆኖ በቃ ይህንን የእግዚአብሔር መንግስት እንደ ለሰዎች እንዳይሰጥና ሰዎች ወደ እግዚአብሔር መንግስት እንዳይገቡ ይገዳደረው የነበረው ነገር ምንድነው ብላችሁ ብትሉኝ ከሃይማኖት ሰዎች ይመጣበት የነበረው ተግዳሮት ነው። ከሃይማኖት ሰዎች፣ ከፈሪሳውያን፣ ከሰዱቃውያን፣ ከጻፍት፣ ከሌሎች ከነዚህ የሚመጣ እነዚህ ሰዎች ጌታም ከመወለዱ በፊት ለረጅም ጊዜ በፒክቸር ውስጥ የነበሩ ሰዎች አስተማሪዎች ናቸው። ቃሉን ያስተምራሉ፣ ሲናጎግ ውስጥ ይሰበሰባሉ፣ አለባበስ ስታይል አላቸው፣ ውጫዊው ነገር ላይ በጣም በቃ እንትን የሚሉ ናቸው። ኢየሱስ ተናግሯቸዋል። የወጭቱን የላይላዩን ነው መታጸዱት ይላል። እና እነዚህ ሰዎች መንፈሳዊ ነገር የሚያውቁ ናቸው። ኤኒቲንግ ከኢየሱስ አፍ ሲወጣ
ይሄ ገና 50 ዓመት ያልሞላው ሰው እንዴት ብሎ ነው እኛን ሊያስተምር የሚናገረው? እንዴት ብሎ ነው አብርሃምን አወቅኩ እያለ የሚናገረው? ትልቅ መሰናክሎች የነበሩት እነዚህ የሃይማኖት ሰዎች ናቸው። ያውቃሉ ብዙ ነገር። ስለዚህ ከዚህ ይሄን ያነሳውበት ምክንያት ለመሰላችሁ ይውላችሁ ጥቅስ ማወቅ ብቻውን የእግዚአብሔርን ሐሳብ መካፈል ማለት አይደለም። ረጅም ዓመት በጌታ ቤት መቆየት የእግዚአብሔርን ሐሳብ መካፈል ማለት አይደለም። እግዚአብሔር ይባረክ። አሜን። የእግዚአብሔርን ሐሳብ መካፈል ማለት ከእግዚአብሔር ጋር በሚገባ ሪሌሽንሺፕ ውስጥ ሆኖ እግዚአብሔር ይባረክ የመንግስቱን ሐሳብ የመንግስቱን ኮንሰፕት ተረድቶ በዛ ኮንሰፕት ውስጥ መመላለስ ነው። እግዚአብሔር የተባረከ ይሁን። አሜን። አይሰማኝም? ጌታ ይባረክ። ስለዚህ እነዚህ ሰዎች ከሚሆነው ነገር እግዚአብሔር ከሚሰራው መንፈሳዊ ነገር ይልቅ ለወጋቸው የሚጨነቁ ሰዎች ናቸው። ወጋቸው ኢየሱስ በሰንበት ሰዎችን ሲፈውስ ስለተፈወሰው ሰው አይደለም ደስ የሚላቸው። ለምን በሰንበት ፈወሰ ነው የሚሉት። ገብቷቸዋል? እና ምን አላቸው ኢየሱስ አንድ ጊዜ? እናንተ አላቸው ወይ ወደ እግዚአብሔር መንግስት አትገቡ፣ የሚገቡትንም ምን ታረጋላችሁ? ትከለክላላችሁ። እናንተን አመንዝሮችና ቀራጮች ወደ እግዚአብሔር መንግስት በመግባት ምን ያደርጓቸዋል? ይቀድሟቸዋል አላቸው ኢየሱስ። ተመልከቱ፣ ህዝብ አላቸው፣ የሚሰማቸው መድረክ አላቸው። ስለዚህ ያንን የያዙትን የሚሰማቸውን ህዝብ ሁሉ ወደ እግዚአብሔር መንግስት እንዳይገባ ምን አድርገውታል? ከልክለውታል። የእግዚአብሔርን ሐሳብ እንዳይረዱ ምን አድርገውታል? ከልክለውታል። እነሱም አልገቡም። ሰዎች እንዳይገቡ ደግሞ የእግዚአብሔርን ሰዎች በሃይማኖት ስምና በሚደረጉ ነገሮች ከልክለዋቸዋል። ስለዚህ ወየውላችሁ ይላቸው ነበር ጌታ። ወየውላችሁ እናንተ ሰዎች። ገብቷችኋል? ኢየሱስ ክርስቶስ በአንድ ፈሪሳዊ ቤት ተጋብዞ ገባ። ቁጭ ብሎ እየበሉ እየጠጡ እያሉ አንድ ያልታሰበች እንግዳ እዛ ቤት ውስጥ መጣች። ያልታሰበች እንግዳ፣ ያልተጠራች፣ ሰዎች ቢያዩዋት ከበር የሚያባሯት አንዲት እንግዳ መጣች። ሰተት ብላ ገባችና ሰው ምን ይለኛል አታውቅም እሷ። እግዚአብሔር ይባረክ። አሜን። ሰው ምን ይለኛል አታውቅም። እነዚህ ሰው ምን ይለናል ነው የሚሉት። የመጀመሪያ ወጋቸው፣ ስርዓታቸው ሰው ምን ይለናል። ልንገራችሁ፣ ሰው ምን ይለናል ከሚል ህይወት ካልወጣን እግዚአብሔርን አናስደስተው። እኛ ያለነው በመድር ላይ እግዚአብሔርን ለማስደሰት ነው፣ ሰውን ለማስደሰት አይደለም። እግዚአብሔር ይባረክ። አሜን። ሰው ምን ይለናል ነው የነሱ ጉዳይ። ሰው ምን ይለናል። እቺ ሴት ግን መጣችና ምን ይሉኛል ሳትል፣ ማናት ይሉኛል ሳትል በኢየሱስ እግር ስር ወደቀች። እግዚአብሔር የተባረከ ይሁን። አሜን። እዛው ቁጭ ብለው ይውላችሁ የእግዚአብሔር መንግስት ስራ እየተሰራ ነው። እዛ ቦታ ላይ ቁጭ ብለው ግን ጺማቸውን ያከኩ እቺ ሴት እኮ ማን እንደሆነች ቢያውቅ ኖሮ አያስጠጋትም ነበር ማለት ጀመሩ። ማን እንደሆነች ቢያውቅ ኖሮ። እሷ ግን መታ ወደቀች፣ መታረገውን አረገችና ምህረት ስባ ሄደች። እግዚአብሔር ይባረክ። አሜን። ኢየሱስ ጋር የተቀመጡ ሰዎች ግን ምህረት የላቸው። የእግዚአብሔር የሆነ ነገር አለካቸው። ምንም ነገር ሳይነካቸው እንዲሁ ኢየሱስን ጋበስኩ ብቻ ብሎ ሰውየው ቤቱ ኢየሱስ ገብቶ በቤቱ ውስጥ ግን ለውጥ ሳይሆን፣ ዘኪዮስ የሚባል ሰው ግን እባክህ ብሎ ኢየሱስ እንዳያልፈው ዛፍ ላይ ራሱ ወጣ። በቃ አጭር ስለነበር ማንም ስለማያየው ኢየሱስ አወቀና ወረዳለው። በቤት ዛሬ ገባለሁ አለው። በዘኪዮስ ቤት ውስጥ ኢየሱስ ሲገባ ግን ለውጥ ሆነ፣ ህይወት ሆነ። እግዚአብሔር የተባረከ። አያችሁ፣ ከኢየሱስ ጋር መራመድ ብቻውን ምንም ዋጋ የለው። ኢየሱስን ግን በቃ ማስተናገድና ማቀፍ በሰው ውስጥ ለውጥ ያመጣል። እግዚአብሔር ይባረክ። የሚያጋፉት እኮ ብዙ ነበሩ። ብዙ እንዴት ነው ኃይል ከኔ ወጣ ማን የነካኝ ብለህ ትጠይቃለህ እንዴ? እያጋፉ እኮ ነው ያሉት፣ እያጨናነቁ እኮ ነው ያሉት። ኖ ኃይል ወጥቷል። በእምነት የነካችኝ አንዲት ሴት አለች። ተመልከቱት እስቲ የኢየሱስን ነገር፣ የመንግስቱን ስራ ተመልከቱ። እግዚአብሔር ይባረክ። በእውነት ነው የምላችሁ እግዚአብሔር ከማንኛውም ሃይማኖታዊ እንቅስቃሴ ነፃ ያውጣን በኢየሱስ። አሜን። ሃይማኖት ማንንም ወደ እግዚአብሔር ክብር ውስጥ አያስገባ።
ከጌታ ጋር ግን መነካካት ከጌታ ጋር ግን በቃ ተጠግቶ ከሱ ጋር በቃ ያለውን በቃ በእምነት የሱን ኃይል መውረስ እግዚአብሔር ይባረክ አሜን የተለየ ዩኒክ የሆነ ሪሌሽንሺፕ በህይወታችን ግን ለውጥ ያመጣል ላንዴም ለመጨረሻ እግዚአብሔር የተባረከ ይሁን አሜን ስለዚህ የሃይማኖት ሰዎች የእግዚአብሔር መንግስት እንዳያውቁ የራሳቸው ዕውቀት ከልክሏቸዋል የራሳቸው ፐርሰፕሽን ስለ ክርስቶስ ያላቸው ብዙዎች እኮ ኢየሱስ በተወለደ ጊዜ ኢየሱስን ያልተቀበሉበት ምክንያት ምንድነው ብላችሁ ስታዩ ኢየሱስን ይጠብቁት የነበረው ቤት ነው በቤተ መንግስት ነው ንጉስ መስፍን ይወጣል እንትኖቹም ሲናገሩ ነቢያቶቹ መስፍን በቃ ይነሳል በቃ አለቅነት በዙፋኑ ላይ ይሆናል የሚለውን እነዛ ሁሉ ነገሮች ይዘው እነሱ መስፍን የሚያውቁት ንጉስ የሚያውቁት አለቅነት በጫንቃው ላይ ሆነ የሚያውቁት ቤት የሚመጣ ነው በቤተ መንግስት አልፎ የሚመጣ ከሮያል ፋሚሊ የሚወለድ ነው ኢየሱስ ግን በበረት ተወለደ ስለዚህ ብዙዎችን በቃ የሃይማኖት ሰዎችን እንኳን ይሄን ትንቢት በቃ በየቤተ መቅደሱ ኢየሱስ ይመጣል መሲሁ ይመጣል እያሉ የሚያስተምሩትን ሰዎች እንኳን ራሱ ኮንፊውዝድ አደረጋቸው ሊቀበሉት አልቻሉ ገብቷቸዋል ምክንያቱም ለነሱ ንጉስ በሌላ አመለካከት የሚመጣ ብዙ ጊዜ የራሳችን አመለካከት ነው የእግዚአብሔር የሆነ ነገር እንዳንረዳ የሚያደርገን ስለዚህ እግዚአብሔር የተባረከ ይሁን አሜን ዛሬ እዚህ ላይ አበቃለሁ ግን አንድ ነገር ልንገራችሁ ከልባችን ከጌታ ጋር እንገናኝ ጌታ የተባረከ ይሁን አሜን ህይወታችንን ልባችንን ለጌታ እንፍቀድለት እግዚአብሔር ይባረክ አይኖ ለክርስቲያኖች ነው የምሰብከው ግን it's always true ብዙ ጊዜ እውነት ነው በእግዚአብሔር ቤት ውስጥም እውነተኛ ደህንነታቸውን ኤክስፒሪየንስ ያላረጉ ሰዎች አሉ ኒቆዲሞስ ለረጅም ጊዜ ያስተማረ ሰው ነው ስለ ዳግመኛ መወለድ ግን ከጌታ ጋር በዳግም ልደት ውስጥ ስላለ ሪሌሽንሺፕ ሲነገረው ግን ኮንፊውዝ አረገው ኢየሱስ ግራ ገባው አንተ የሃይማኖት አስተማሪ አይደለህ እንዴት ነው ዳግመኛ ተወለድ ስላልኩ የምታደንቀው አለው ታስተምረና ሁሉ ጊዜ ምን ነው የምታስተምረው ታዲያ ገብታችኋል ግን ያስተማረ የህይወትን ነገር ከእግዚአብሔር ወደ እግዚአብሔር መንግስት የሚገባበት መንገድ አያውቅም ነበር ስለዚህ ከመንግስቱ ርቆ ነው ያለ ግን ይመስለዋል እሱ ገብታችኋል ምላችሁ ነገር ስለዚህ ከጌታ ጋር እውነተኛ ህብረት ይኖረን ጌታ ይባረክ አሜን ከጌታ ጋር እውነተኛ ሪሌሽንሺፕ ውስጥ እንግባ ያ ህይወታችንን forever ይለውጣል እግዚአብሔር ይባረክ የንትን ዲኖሚኔሽን አካልና አባል መባላችን ብቻው በቂ አይደለም እግዚአብሔር የተባረከ ይሁን አሜን ከጌታ ጋር እውነተኛ ሪሌሽንሺፕ ያስፈልገናል በጸሎት በቃሉ እግዚአብሔር የተባረከ ይሁን አሜን ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን እዚህ አበቃለሁ ግን እስቲ ጸልየን እንወጣለን ጌታ ይባረክ ሁላችን